የለም እንደ ቅናት ያለ በሽታ። ቅናት አንዱ ችግሩ እኔ ለምን አልተመሰገንኩም ሳይሆን ሌላ ሰው ለምን ተመሰገነ ነው። ቅናታችን እኮ ጫፍ ከመድረሱ የተነሳ እገሌ ጥሩ ሰው ነው ስንባል ጥሩ ሰው ነው፣ ነገር ግን ያው ብለን የምንጨምረው ነገር አናጣም ማለት ነው። ምክንያቱም ሰው ሲመሰገን አንወድም። በእውነቱ ግርም እኮ ነው የሚያደርገው ማለት ነው። እኛ ቤትም አይጠፋም፣ እናንተ ቤትም አይጠፋም። እንዲያውም ልበለው ልትወው እሺ፣ ከካህናትና ከሴት ቅናት አይጠፋም። አይጣ ላይ ድረስ ተነፈስኩት እንግዲህ ማለት ነው፣ እኔም ስላለሁበት ማለት ነው። ስለዚህ ካህናትም ይቀናሉ። አባ አቤት እንደው የኔታ ገሌ ንስሐ አባት ልይዝ ነበረ፣ ጥሩ ናቸው፣ ያዣቸው ግን እንዲያው አያችሁ፣ ይሄ ምንድን ነው? ቅናት ማለት ነው፣ የተሰወረ ቅናት ማለት ነው። ሴቲቱንም ሂዳችሁ እንዲያው ገሊት ሊያገባት ነበር፣ ጥሩ ናት ያግባት፣ ግን እንዲያው ዙረት ታበዛለች ይላል ደግሞ ሴቱም ማለት ነው። የተሰወረ ቅናት አለብን ማለት ነው። የተሰወረ ቅናት